እንዴት ናችሁ? ኃይሌ ዳባ እባላለሁ። እኔ የምታውቁኝ በያዘመን ነው። ያዘመን ላይ የተለያዩ ቪዲዮዎች እየሰራው እገኛለሁ። በተለይ ኦልዲስ ቪዲዮዎች በሱ ነው የምታወቀው። ኦልዲስ ቪዲዮዎች ቲክቶክ ላይ ምናልባት አይታችሁ ሊሆን ይችላል። ዩቲዩብም አጫጭርና ረጃጅም ቪዲዮዎች በመልቀቅ እታወቃለሁ። ላለፉት እንግዲህ 10 አመት አርት ላይ ቆይቻለሁ። እንግዲህ በአርት ውስጥ ብዙ ውጣ ውረድ ፈተናዎች ብዙ ጊዜ ይገጥማሉ። ከጀርባዬ የምታዩት የቴክሳስ ስታይል በኢትዮጵያና በአበሻ መካከል ምን አይነት ቫይብ ይኖራል ብዬ እዚሁ አገር ውስጥ በተገኙ እቃዎች ነው እነዚህን ዲዛይኖች የሰራሁት። ያ የምታዩት ስቱዲዮን እስቲ በመጠኑ ላስጎብኛችሁ፣ ተከተሉኝ። ያው ከዚህ ስጀምርላችሁ እዚች ጋር እንግዲህ እንደምታዩት የተለያዩ በዘመኑ የነበሩ ኦልድ ሻንጣዎች ይገኛሉ። ከትንሹ እስከ ትልቁ ድረስ ከታች እስከ ላይ አለ። በጣም ጠንካራ ሻንጣዎች ናቸው። በ1967 80 90ዎች ላይ የነበረ ሻንጣዎች ናቸው። ምናልባት አንዳንዶቻችሁ ታስታውሳላችሁ ብዬ ተስፋ አረጋለሁ። እዚች ጋም እንደምታዩት የእንጨት ወንበር አለ፣ ሰዓት አለ። እዚች ጋር እንደምታዩት የድሮ ላምፕ አለ። እዚች ጋም እንደምታዩት የድሮ ቴሌቪዥን ነው። በ1970ዎች ላይ የነበረ ብላክ ቴሌቪዥን ነው። እዚህ ጋር የቴክሳስ ጫማዎች አሉ። በቃ በአጠቃላይ እዚህ ጋር የምታዩትን በአጠቃላይ በያዘመን ስም ገንብቼ ነበረ። ግን እንግዲህ የገነባውበት ቦታ ገና ባልታወቀ በአንድ ወር ውስጥ ለልማት ቦታው ይፈልጋል ተብሎ በአጭር ጊዜ ውስጥ በተቻለ በሁለት ቀን ውስጥ እንድአፈርስ ጊዜ ተሰጥቶኛል ማለት ነው። ያው እንግዲህ እኔ ኦልዲስ ላይ ነው የምሰራው። ብዙ ጊዜ ካያችሁኝ ይሄን ከከፈትኩኝ አንድ ወሬ ነው። አንድ ወር ባልሞላ ጊዜ ውስጥ መንግስት ቦታው ለልማት እንደሚፈልግ ነግሮኛል። እኔ እንግዲህ እዚህ ቦታ ላይ ተከራይቼ ነበረ የምሰራው። ከዚህ በፊት የተለያዩ ቦታዎች ላይ ነው እየተከራየው የምሰራው። ምናልባት ትዝታችን በኢቢኤስ ዮናስም ከስር ገልጾት ነበር፣ ከዚህ በፊት ማስተላልፎልኝ ነበረ እና ይህን መርዶ እሱ ባስተላለፈው በሶስተኛው ቀን ሲነገረኝ በጣም ነው ያዘንኩት። እዚህ ጋር እንደምታዩት የተለያዩ አንቲክ እቃዎች ናቸው። እነዚህ አንቲክ እቃዎች የተሰበሰቡት ለምንድነው ካላችሁ ከዚህ በፊትም አብራርቸው ነበር። በዋናነት ፊልም ለመስሪያ ነው እነዚህ እቃዎች የተሰበሰቡት። ፎቶግራፍ ለማንሻ ነው፣ ለሌላ ጥቅም አይደለም እነዚህ እቃዎች የተሰበሰቡት። ያው እንግዲህ አላማዬንና ግቤን እስካሳካ ድረስ ብዙ ውጣ ውረዶች እንዳልኳችሁ ይገጥማቸዋል። ለእናንተ እንግዲህ ለየት ያሉ ስራዎች አደርሳለሁ ብዬ ነበር። በአጋጣሚ እንግዲህ በተፈጠረው ክስተት ነገሩ ሊሆን አልቻለም። በቀጣይ ደግሞ ፈጣሪና እሱ ረድቶኝ የተሻለ ቦታ እንደመመጣ ተስፋ አረጋለሁ። ምናልባት ወራትም የሆነ ጊዜያትም ሊወስድ ይችላል። በትዕግስት እንግዲህ እንደምትጠብቁኝ ተስፋ አደርጋለሁ። ያዘመን እንግዲህ በዩቲዩብ ተከታዮች በተለይ በአሜሪካ በሌሎች ሀገራት ያላችሁ ሰዎች ያዘመን ቲዩብን በጣም እየወደዳችሁት እንደሆነና ተስፋ እንደምትሰጡኝ እያየው ነው እና በጣም አመሰግናለሁ። እንግዲህ ያለፈውን ዘመን ለማስታወስ በተለይ የጠፋው ማንነታችንን ባህላችንን ለመመለስ ነው እኔ በዋናነት እየሰራው የምገኘው። እንግዲህ በዋናነት ያው እስከዛሬ ኢንቨስትመንት የሚፈልግ ስራ ስለሆነ ነው ብዙ ጊዜ ዘግይቼ ቪዲዮዎችን የምለቀው፣ ለዛ ነው ማይደርሳችሁ። እንግዲህ እግዚአብሔር ረድቶኝ ደግሞ በተሻለ ቦታ በተሻለ ጊዜ በተስፋ እንገናኛለን ብዬ አስባለሁ። አልፎ አልፎ ደግሞ እንደዚህ አጫጭር ቪዲዮዎችን እለቅላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ይመቻችሁ። አብሮኝ የሚሰሩ ክሮችም አሉ። እኔ ብቻ አይደለሁም ይሄን ነገር የማዘጋጀው። እነሱንም ከልብ አመሰግናለሁ። በአጠቃላይ ለሚያበረታቱኝ በሙሉ ከልብ አመሰግናለሁ። የሚዲያ ተቋማት እንዲሁም ግለሰቦች ስማቸውን መጥቀስ ፈልግ ነበር፣ ግን በአጋጣሚ ያለው ሰዓት ስለማይበቃ ሁሉንም ከፈጣሪ ጀምሮ አመሰግናለሁ። በመጀመሪያ ፈጣሪ ክብር ምስጋና ይግባው። በቀጣይ እንግዲህ በሌሎች ስራዎች እንገናኛለን። በአሪፍ ሾው ፕሮግራም እንገናኛለን። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ይመቻችሁ። መልካም ጊዜ